ጊዜ የጤና ባለሙያዎች የተለያዩ ምርመራዎችን ያደርጉልሻል። እነዚህ ምርመራዎች ምንድን ናቸው? ኖርማል የምንለው ምንድነው? ለምን ያደርጓቸዋል? የሚሉትን ነገሮች በሙሉ ዛሬ እነግርሻለሁ። ምናልባት ይህን ቪዲዮ እየተመለከትክ ያለው ባለቤቷም ከሆንክ ወይም ደግሞ ሌላ የቤተሰብ አባል ስለሷ ጤንነት የተጨነቃችሁ ከሆነ ቪዲዮን እስከ መጨረሻ ድረስ ብትመለከቱት ስለ ምጥ ፕሮሰስም ምን እንደሚደረግም ለማወቅ ስለሚረዳ ይጠቅማችኋል ማለት ነው። እንደተለመደው እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለረጅም ጊዜ ስትጠብቂ የነበረው ቀን ደርሶ ምጥሽ መጣ እንበል። እናም ወደ ሆስፒታል እየሄድሽ ነው። ለመሆኑ ሆስፒታል ስትደርሺ ምንድነው የሚያጋጥምሽ? የጤና ባለሙያዎችስ የሚያደርጉልሽ ምርመራዎች ምንድን ናቸው? እያንዳንዱስ ምርመራ ምን አገልግሎት አለው? ወይም ደግሞ ለምን ይጠቅማል? ኖርማል የምንለው ነገርስ ምንድነው የሚለውን ነገር በሙሉ እዚህ ቪዲዮ ላይ እንመለከታለን። የምጥ ፕሮሰስ ለብዙ ሰዎች አስጨናቂ ነው። ደጋግሞ በመጣ ቁጥርም የሚፈሩት ነገር ነው። በተለይ ደግሞ ለመጀመሪያ ጊዜ ሊወልዱ የሆኑ እናቶች ከሆኑ ደግሞ የበለጠ እንግዲህ ምን እንደሚጠብቁ ማወቅ ስለማይችሉ ወይም እንደሚፈጠር ስለማያውቁ የበለጠ ያስጨንቃቸዋል ማለት ነው። በዚህ ቪዲዮ አንቺ እያልኩኝ ዳይሬክትሊ ለምትወልደዋ ሴት ነው የምናገረው። ነገር ግን ሌሎች የቤተሰብ አባላት ባለቤቷም ትችላለች። ይሄን ቪዲዮ እየተመለከት ካለ ወይም እየተመለከታችሁ ካላችሁ እንግዲህ አፉ በሉኝ፣ የበለጠ ግልጽ እንዲሆን በማሰብ ነው ያደረኩት። ለራሳችሁ እየገለበጣችሁ ስሙት ማለት ነው። ስለዚህ የኔ ቆንጆ ዛሬ ምጥሽ መጣ እንበል። ያው ምጥሽ መጣ ስንል አንዳንድ ጊዜ ቀድሞ ፈሳሽ ሊፈስ ይችላል፣ ወይ ደም የቀላቀለ ፈሳሽ ሊፈስ ይችላል። አንዳንድ ጊዜ ደግሞ ቁርጠት ሊጀምር ይችላል። ስለዚህ ከነዚህ የትኛውም ቢሆን እንግዲህ ምጥ የሚመስል ነገር ሲሰማሽ ወደ ሆስፒታል እንደደረሽ ምን መሰለሽ የሚያደርጉት መጀመሪያ መቼ ጀመረሽ? ፈሳሽ ፈሷል ወይ? ቁርጠት አለሽ ወይ? ለምን ያህል ጊዜ ቆየ? እርግዝናሽ ላይ የገጠመሽ ችግር ነበር የሚሉትን ነገሮች በሙሉ ይጠይቁሻል ማለት ነው። ምናልባት ከዚህ በፊት የእርግዝና ክትትልሽ እዛው ከነበረ ካርድሽ ላይ ማየት ይችላል አብዛኞቹን ነገሮች። ግን እዛ ካልነበረ ደግሞ አጠቃላይ ስለ ጤና ሁኔታሽ ወይም ደግሞ ስለ ጤና ታሪክሽ እንዲሁም ደግሞ ስለ እርግዝና ታሪክሽ በሙሉ ይጠይቁሻል። ስንተኛ እርግዝናሽ እንደሆነ፣ ከአንድ በላይ እርግዝና ከሆነ፣ ከዚህ በፊት የነበረው እርግዝናሽ ላይ የገጠመሽ ነገር ካለ ሰው እነዚህን ሁሉ ነገሮች ይጠይቁሻል ማለት ነው። ስለዚህ በዚህ ጊዜ በተቻለ መጠን ስፔሲፊክ ሆነሽ ግልጽ ሆነሽ ያሉትን ነገሮች በሙሉ መንገር ይኖርብሻል። ምክንያቱም ለእነሱ የምታሳውቂያቸው ነገሮች አንዱ ይሄ የምጥ ፕሮሰሱ ላይ ወይም ምጥ ላይ እንዲያግዙሽ የሚያግዛቸው ነገር ስለሆነ ማለት ነው። ከዛ በኋላ እንግዲህ እንደተለመደው ወደ ቀጣይ ምርመራዎች ይሄዳሉ። የደም ግፊትሽ ይለካል፣ ፐልስ የምንለው ይለካል ወይም የልብ ምትሽ ማለት ነው። ሙቀትሽ ይለካል። እንዲሁም ደግሞ በጀርባሽ እንድትተኝ ይደረግና የልጅሽን ልብ ምት ያዳምጣሉ ማለት ነው። ይሄ እንግዲህ አንዳንድ ጊዜ አልትራሳውንድ በምትመስል ዶፕለር እንላታለን በሷ ማሽን ተደርጎ ሊሰማ ይችላል። አንዳንዴ ደግሞ ፌቶስኮፕ የምንለው መሳሪያ አለ፣ በሱ ጆሮአቸው ላይ አድርገው ያዳምጣሉ ማለት ነው። ልጅሽን ልብ ምት ለማዳመጥ ሲሉ ደግሞ መጀመሪያ የልጅሽ አቀማመጥ ምን ይመስላል የሚለውን በእጃቸው ነካ ነካ አድርገው ለማወቅ ይሞክራሉ። የልጅሽ ጭንቅላት ወደ ማህፀን መግባት ወደ ማህፀን ስልሽ ወደ ዳሌ አጥንት የምንለው አለ ወደሱ መግባት ጀምሯል የሚሉትን ነገሮች ቼክ ያደርጋሉ ማለት ነው። በነገራችን ላይ ከዚህ በፊት በምጥ ጊዜ ምን ይፈጠራል የሚለውን እያንዳንዱን ስቴፕ ባይ ስቴፕ የሚያብራራ ቪዲዮ ሰርች ይልሻል። ካላየሽ ሄደሽ ይው የልብ ምቱ ጤናማ ከሆነ ወይም ሰላማዊ ከሆነ በጣም ደስ የሚል ነገር ነው። በጎንሽ እንድትተኝ ያደርጉሽና እጃቸውን ሆድሽ ላይ አድርገው ቁርጠት አለሽ ወይም የለሽም የሚለውን ነገር ይመለከታሉ ማለት ነው። ይሄንን ለመመልከት ደግሞ የሚያደርጉት ምን መሰለሽ 10 ደቂቃ ይይዛሉ። ከዛ በኋላ በ10 ደቂቃው ስንት ጊዜ ቁርጠት ኖረሽ፣ ቁርጠት ውስጥ ደግሞ አንዴ ከመጣ በኋላ ለምን ያህል ሰከንድ ቆየ የሚለውን ነገር ይመለከታሉ ማለት ነው። እንግዲህ የራሱ የሆነ ሙያዊ ነገር ስላለው ሞር ዲቴል አልገባበትም። ግን ማይልድ ነው ወይ ማለትም ለትንሽ ሰከንድ ብቻ ነው የመጣው ወይስ ጠንከር ያለ ነው የመጣው የሚለውን ነገር ያያሉና ቁርጠትሽ 3 እና ከዛ በላይ ከሆነ በጣም ደስ የሚል ነገር ነው። በጣም ጠንካራ የሆነ ምጥ ላይ ነሽ ያለሽው ማለት ነው። ስለዚህ የሚቀጥለውን ነገር ይቀጥላሉ ማለት ነው። ከዛ በመቀጠል ደግሞ ማህፀን ምን ያህል ከፍቷል የሚለውን ነገር ማወቅ አለባቸው ማለት ነው። ይሄንን ደግሞ ለማየት በጀርባሽ እንድትተኝ ያደርጉሻል። ቁርጠት በሌለሽ ሰዓት ላይ ጠብቀው ነው የሚያዩሽ። ከዛ በኋላ ጣቶቻቸውን በማስገባት ማህፀን ምን ያህል ከፍቷል የሚለውን ነገር ያያሉ ማለት ነው። ማህፀን ምን ያህል ከፍቷል ስንል እያወራን ያለነው ስለ ማህፀን በር ወይም ሰርቪክስ ስለምንለው ነው። እዚህ ጋር ምስሉ ላይ እንደምትመለከቱት ከላይ ማህፀን አለ፣ ከታች ደግሞ የማህፀን በር ምንላት ወይም ሰርቪክስ አለች ማለት ነው። የማህፀን በር ወይም ሰርቪክስ ከአንድ ተነስታ
ወይም ደግሞ እንግዲህ ከዚህ በፊት ወልዳ የምታውቅ ሴት ከሆነች በተፈጥሮ ራሱ አንድ ጣት ሊያስገባ ይችላል። ከዚህ በፊት ወልዳ የማታውቅ ሴት ከሆነች ደግሞ ዝግ ነው የሚሆነው። ስለዚህ ዝግ ከመሆን ተነስቶ እስከ 10 ሴንቲሜትር ድረስ ሊከፍት ይችላል፣ እዚህ ምስሉ ላይ እንደምታዩት ማለት ነው። ስለዚህ 10 ሴንቲሜትር ድረስ ከፈተ ማለት ምንም በቃ የሰርቪክሷ ይሄ ክቡ ፓርት ወይም ደግሞ ጠንከር ያለው ነገር የለውም ማለት ነው። ጽንሱ በቀላሉ መወለድ የሚችልበት ደረጃ ላይ ደርሷል ማለት ነው። የማህፀን በርን ሲመለከቱ እንዳልኳችሁ የማህፀን በር ምን ያህል ከፍቷል የሚለውን ብቻ ሳይሆን ዙሪያውስ ምን ያህል ለስልሷል፣ የህፃኑ ጭንቅላት ደግሞ ምን ያህል ርቀት ላይ ነው ያለው፣ ወይም ደግሞ እየወረደ ነው የሚመጣው እየወረደ ነው የሚመጣውና ምን ያህል ርቀት ላይ ነው ያለው። ምክንያቱም ርቀቱ ዝቅ ባለ ቁጥር ቶሎ የመወለድ እድሉ ከፍተኛ ይሆናል። ማህፀን በር በደንብ ባይከፍት ራሱ ማህፀኑ ከለሰለሰ የማህፀን በሯ ለስላሳ ከሆነች ቶሎ የመለጠጥና የመከፈት ነገር ይኖረዋል። ስለዚህ ይሄ ሁሉ የምጡን ፍጥነት ለማወቅ ይረዳቸዋል ማለት ነው። ከዛ በተጨማሪ ደግሞ የእንሽርት ውሃ የምንለው አለ። እሱ ፈሷል ወይስ አልፈሰሰም የሚለውን ነገር ያውቃሉ። እንዲሁም ደግሞ ጭንቅላቱ በምን አይነት ፖዚሽን ነው፣ ለምሳሌ በጭንቅላቱ ሊሆን ይችላል የሚመጣው፣ በቂጡ ሊሆን ይችላል የሚመጣው፣ ግን ብቻ ፖዚሽኑ ምን አይነት ነው። በተለይ ጭንቅላቱ ከሆነ ለማወቅ በደንብ ይመቻልና በምን አይነት ሁኔታ ላይ ነው እየመጣ ያለው የሚለውን ለማወቅ ይረዳናል ማለት ነው። ከዚህኛው ቪዲዮ በፊት ምጥን ሊያፈጥኑ የሚችሉ ወይም ሊያዘገዩ የሚችሉ ነገሮች ምን እንደሆኑ ሰርቻለሁና ካላየሽ ሄደሽ ተመልከቻቸው። እንዲያስጨንቁሽ ሳይሆን ያው አንዳንድ ሰዎች ምጣቸው በጣም ይፈጥናል፣ አንዳንድ ሰዎች ምጣቸው ዘግየት ይላል እና ልዩነቱን ለምን ይፈጠራል የሚለውን ነገር የሚያብራራ ቪዲዮ ነው። ካላየሽ ይጠቅምሻል፣ ሄደሽ ተመልከችው። እነዚህ ሁሉ ነገሮች ካዩ በኋላ ምጥሽ ያለበትን ደረጃ ይወስናሉ ማለት ነው። ምጥ እንግዲህ ከዚህ በፊት ባልኩሽ ቪዲዮ ላይ በደንብ አብራርቻለሁ። አክቲቭ ፌዝ የምንለው አለ፣ ላተንት የምንለው አለ። ላተንት ማለት ገና እየተፋፋመ ያለ ነው፣ በደንብ ፈጣን አልሆነም፣ በደንብ አክቲቭ አልሆነም ማለት ነው። አክቲቭ ፌዝ ላይ ሲሆን ደግሞ እንግዲህ ያው ለመውለድ በጣም እየቀረበ እንደሆነ ያሳየናል ማለት ነው። ስለሱ እንግዲህ እዚህኛው ቪዲዮ ላይ ስላብራራ ሄደሽ ትመለከቻለሽ። ነገር ግን ምን ለማለት ፈልጌ ነው ያለበትን ስታተስ ምን ላይ ነው ያለው የሚለውን ነገር ያያሉ። እንደ ሁኔታውም እንግዲህ አንዳንዴ እንድትንቀሳቀሽ ሊመክሩሽ ይችላሉ። ለምን ምጥ በተንቀሳቀስሽ ቁጥር የህፃኑ ጭንቅላት ከማህፀን በር ጋር በተጋጨ ቁጥር የማህፀን በር ስቲሙሌትድ እየሆነ እንዲከፈት ሊያግዝ ስለሚችል ማለት ነው። እነዚህ ነገሮች እንድታደርጊ፣ ውሃ እንድትጠጪ፣ ሽንት በደንብ እንድትሸኚ፣ ከዛ እንድትንቀሳቀሽ ሊነግሩሽ ይችላሉ። አንዳንዴ ደግሞ ምጡ ከተፋፋመና አክቲቭ ፌዝ ምንለው ጋር ደግሞ ከገባ ያው ትንፋሽ ሊወስድሽ ቁርጠቱን እያሳለፍሽ በጎንሽ ተኝተሽ እንድትቆይ ሊመክሩሽ ይችላሉ። ስለዚህ እንዳለሽበት ሁኔታ ፎሎ አፕ ይቀጥላል ማለት ነው። ከላይ የነገርኩሽ ነገሮች አሉ አይደለ? ቁርጠትሽን ቼክ የሚያደርጉት ልብ ምቱ ምን ይመስላል፣ ግፊትሽ ምን ይመስላል የሚሉት ነገር እና የማህፀን በር ምን ያህል ነው የሚለውን ነገር በየጊዜው የሚታይ ነገር ነው ማለት ነው። በየጊዜው የሚታይ ነገር ስንል ለምሳሌ ቁርጠቱ በየ30 ደቂቃው ነው እየመጡ ቼክ የሚያደርጉልሽ። በየ30 ደቂቃው ሲያዩ ደግሞ ቁርጠቱ ጠንካራ ነው፣ ጨምሯል ወይ፣ ባለበት ነው ያለው፣ ለውጥ አለው የሚለውን ነገር ሲመለከቱ ደግሞ በዛው የልብ ምቱንም ቼክ ያደርጉታል ማለት ነው። ስለዚህ እነዚህ ነገሮች ኢንጌጅመንት የምንለው ማለትም ወደታች ዝቅ እያለም ከሆነ እነዚህ ነገሮች በደንብ ይሞላሉ ማለት ነው። ከዛ በተጨማሪ ደግሞ የማህፀን በር እየከፈተ ነው ወይስ አይደለም የሚለውንም ነገር ይመለከታሉ። እሱን ደግሞ ሲመለከቱ በየ4 ሰዓቱ ልዩነት የማህፀን በርሽን ቼክ ያደርጋሉ ማለት ነው። ፕሮግረስ አለው የለውም የሚለውን ነገር ለማየት ማለት ነው። ስለዚህ እንግዲህ የጤና ባለሙያዎች በምጥ ጊዜ የሚከታተሉት ዋና ነገሮች እነዚህ ናቸው። ምናልባት ግራ ይገባሽ በደንብ እንዲብራራልሽ የምትፈልጊው ነገር ካለ እንደተለመደው ኮሜንት ላይ አስቀምጪልኝ። የረሳሁት ነገርም ካለ ደግሞ እንደተለመደው አስቀምጪልኝ ማለት ነው። ይሄንን ቪዲዮ ደግሞ የምትመለከቱ የመጀመሪያ እርግዝናቸው ያልሆናችሁ ሰዎች ደግሞ ካላችሁ ይሄን ነገር እኮ ረስተሽዋል፣ ይሄ የሚደረገው ለምንድን ነው የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ፣ አነባዋለሁ ማለት ነው። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለ ይባላል። በሙያዬ ሚድዋይፍ ነኝ። በዚህ ቻናል ስለ እርግዝና፣ ስለ ወሊድ፣ ስለ እናቶችና ህፃናት እንክብካቤ የተለያዩ ነገሮችን እያነሳው የምንወያይበት ቻናል ስለሆነ ሰብስክራይብ በማድረግ ቻናላችን ቤተሰብ ሁኑ። በዛው ከዚህ ቻናል በተጨማሪ በሌሎች የሶሻል ሚዲያ ፕላትፎርሞች ላይም ታገኙኛላችሁ። እዛ ላይም ጓደኛ መሆን እንችላለን ማለት ነው። ዛሬ የጤና ባለሙያዎች በምጥ ጊዜ ምንድነው የሚያዩት በሚለው ዙሪያ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። ሰላም እንዴት ናችሁ? ይህ ዛሬ ነው። በቻናላችን ስለ እናቶችና ህፃናት ጤና እንወያያለን። ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ።